ኒውዮርክን ማለት ነው እንትን ታይምስ ስኩዌርን አይመስልም? እግዚአብሔር ነው። እስቲ ኒውዮርክ ያላችሁ መስክሩ። ይሄን ያያችሁ እዛ ያላችሁ በስማም ወደዚህ ያሳየው ፓርኮቻችን ነው ውስጥ ግራችን ብርድ መጥቶ ያው በኔ ቦክስ ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ለእናንተ የአዲስ አበባ ላይ የተሰራውን ኮሪደር ልማት ላሳያችሁ ወጥቻለሁ። ዛሬ ቪዲዮ የምንቀርጸው ከመስቀል አደባባይ ቦሌ ኤርፖርት አዲሱ መንገድ ጎሮ የሚያወጣውን አሳያችኋለሁ። አብራችሁኝ ሁኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ነባሮች ላይክ። ወደ ቪዲዮ ያምር ቦታ ነው። ወደ ቦሌ ሲመጣ እና ሰደቴ አሁን ፍላሚንጎ ደርሰን ወደ ደንበል እየተጠጋን ነው። በስተግራ በኩል ኦሮሚያ ፕሬዝዳንት ጽህፈት ቤት አይ ቲንክ ደንበል አደባባይ ደርሰናል። በስተቀኝ በኩል የድሮ የጥንቱ ህንፃ ደንበል ሲቲ ሴንተር ጋር ነው። እዚህ ጋር በስተቀኝ በኩል ወደ ኦሎምፒያ ነው የሚያወጣል። አደባባይ አንድ የመዞር እንትን አለ። ተፈራርመናል ቤተሰቦቼ ጋር አደባባዩን ለአንዴ ይዞናል። የዛሬ ካሜራማናችን ጆሴፍ የ10 ዓመት ልምድ አትመስልም ስንገዳገድ ምንም ዛሬ ጀመርክ ነው ወይስ ጠጥተሃል? አደባባያችንን ዞረናል። ቀጥታ ወደ ቦሌ ማተሚያ። እዚህ ጋር ምንድነው ፐርፕል ካፌ ነው ምናምን የሚባል ነበር በፊት ግን ነበር በፊት በመዞር ሰዓት ከተማ ነው። አሁን ሸዋ ዳቦ ደርሰናል። በስተግራ በኩል ጌቱ ኮሜርሻል አለ፣ በስተቀኝ በኩል ሸዋ ዳቦ አለ። በድሮ ስማቸው ነው መጣራቸው። ትንሽ ተጋግለ ወደም ነዳጅ ሰልፍ ይሰልፋል። ቤንዚን ጠፍቷል እንዴ? ይሄ እንግዲህ የምታዩት የነዳጅ ሰልፍ ነው። በስተቀኝም በስተግራም ያለው ሰልፍ ይኸውልህ። ምንድነው ጨመረ ማለት ነው ወይስ ሊጨምረው ነው? ዛሬ ገና ነው ቀን 5 መቼ ነው ጨምረ? ገና የወሩ መጨረሻ ላይ ምናምን ነው የሚናገሩት። መብራት 3 እጥፍ ሰሞኑን ጨመረ። ከዲሴምበር እንደሆነ ድጋሚ ሊጨምር አረባክ ቀደም ላይ ነበርኩት እና በሻማ መኖራችን ነው ይሻላል። 3 እጥፍ ማለት ከሆነ እኮ 2000 ምናምን ይቆጥራል። ለምሳሌ 8000 ብር 7000 ብር
የምረን ነው ማርያም አይብራ ኩራዘን እንደውም መብራት ላይን ጥሩ አይደለም። 666 የሴጣን ስራ እንዴት የሚበራ ነገር ነበር። ወደ ድሮ እንደ በፋኖስ ምናምን እንመለሳ። መብራት ምንም አይሰራም። ሶላር እንገዛለን ለምግብ ምናምን። አሁን ወሎ ሰፈር አደባባይ ደርሰናል። ፊት ለፊት የምታዩት ህንጻ ጋራድ ይባላል። ጋራድ እንደተፈራረምነው አደባባይ አዲስ ብራዘር ይኸው ለዚህ ህንጻ ላይ ማለት ነው የቀን ስራ ሰርቻለሁ። ምን ሆነ? ይኸው ጣሊያኖች ናቸው የሚሰሩት እና ፓኔል ምናምን እናቀብል ነበር። እንዳሰሩ ቢሆን ይደርሰው ነው። እኔ ወይኔ እኮ እግዚአብሔር ያልሰራሁት እኮ ቁሙልኝ ነው የቀረኝ። ዩቲዩበርና ቁሙልኝ ያልሰራሁት ስራ የለም። ቤተሰብ የሼው ነው መሰለኝ ህንጻ አልኩት። የሼው መሰለኝ። ቦሌ እንግዲህ እንደምትመለከቷት ፍክት ድምቅ ብላለች። ወክ የሚያደርግ ሰውም ብዙ አለ። እንደውም ትንሽ አመሸን እንጂ በጣም ብዙ ሰው ነው ወክ የሚያደርገው እዚህ መስመር ላይ። በጣም ቦሌ ሩዋንዳ ለምንድን ነው የተባለው? ሩዋንዳ የተባለው ኤምባሲ አይደለም። እንትኑ ስትሬቱ መንገዱ ሩዋንዳ መሰለኝ። አሁን ለምሳሌ መርካቶ አካባቢ ኬንያ ስትሪት ምናምን ነው። ኧረ አንተ እሱ ከመሰየሙ በፊት ነው እርግጠኛ ሩዋንዳ ነው። ተሰክሳለህ ኒውዮርክን ማለት ነው። እንትን ታይምስ ስኩዌርን አይመስልም? እግዚአብሔር ነው። እስቲ ኒውዮርክ ያላችሁ መስክሩ። ይሄን ያያችሁ እዛ ያላችሁ ቦሌ መስመር ኒውዮርክን መስሏል። ታይምስ ስኩዌር ነው የሚባለው ቦታው። ታይምስ ስኩዌር አሁን ቦሌ እንደሚባለው ታይምስ ስኩዌር ዳውንታውን ማለት ነው። አልሄድኩም እንጂ እኮ ብዙ እውቀት አለ። አጣርቼ ቀረ ግን ምንም እንደዚህ ታይምስ ስኩዌር እኮ እንዲመስላቸው እንዲህ ነው እንጂ እንዲህ ይሻላል። ነው የሚያሳየው እንዲህ ከሆነ እንዲህ የሚያሳየው አሁን እኮ ከፍ አድርጌው እኮ ኦኬ። አይ ዝቅ አድርገው እንደዚህ አርጋ ቀርጽ መስሎ ፕራይቬሲ አሁን ቦሌ ሩዋንዳ አንተ አሰክሰኝ ኤምባሲ ስላለ እያቱ ጋር ነው ኤምባሲ ወደ ውስጥ ገባ ታውቀዋል። እርግጠኛ ነህ እኮ አታውቀውም። እኔ ለዚህ ነው የሰማሁት። ጠቅላላ በቃ ስክሪን በስክሪን ያ ሞገደኛ። አሁን ቦሌ ዓለም ሲኒማ ጋር ነን። በስተግራ በኩል ዓለም ሲኒማ ማለት ህብር ኢትዮጵያ የኃይሌ ሚስት ነች። ህብር ኢትዮጵያ ትዝታ ያለባችሁ ሰዎች እሺ፣ ፍሬንድሺፕን ትዝታ ያለባችሁ ፍሬንድሺፕን ትዝታ ካፌው ላይ ቦሌ ወረድ በል እሱ ዘፈን ያስቀኝ። ሄሎ አይሰማህም እንዴ? ወራጅ አለ። ይቅርታ ወራጅ አለ። ሄሎ አይሰማህም እንዴ? ወራጅ አለ። ስካይላይት the most beautiful hotel in Ethiopia ገብተሻል? እንዴ ትልቅ ሆቴል ከአምስት ኮከብ ሙሉ ያለ ነው ከኢትዮጵያ ውስጥ። ከዚህ በላይ ሸራተን ይበልጠዋል በደምብ። አዎ
ያቺ በአረ ይሄ በቃ ኧረ አይመስለኝም አባቢ እውነት ሄይ ማርቼዲስ አሁን ቦሌ ድልድይ አደባባዩ ጋር ደርሰናል ጋይስ በኤርፖርት በኩል እንሂድ ወይስ በዛች በኤርፖርት ቢሆን በብራስ አይሻልም በብራስ ነች ብራስ ባራስ ኢየሩሳሌም ይላል መካ ተቻችለን ነው የምንኖረው ተቻችለን ኢትዮጵያ ውስጥ መንግስት ነው እንጂ አልችልም እዚህ መኪና ውስጥ ለፖለቲካ ይፈው ስለመናገር እኔ ያገባኝ እሱን ያወራው ያው ፊት ያንተኔ መረጃ ከፈለጋችሁ አቀብል አያሳስባችሁ እኔ ምንም አላወራው ከደሙ ንጹህ ነኝ ምንም ማቀው ነገር የለም ከደሙ ንጹህ ነኝ እስኮሪስ በለ ምንም ወንጀል ነገር ቢኖራሱ በባዶ ኪስ ይላል ለመናገር ብር ያስፈልጋል በጣም እንዴ ፈሪ ለመሆን የሆነ ብር ካለ በቃ እሷን ለብላ በለ ትፈራለህ ገንዘብ የትም ሀገር ላይ ወታደር የሚሆነው ከተማ ላይ አመጽ የሚያስነሳው ድሃው ነው አይ ነው ሀብታም ያለው ብር ይሰጣል እነሱን ሰፖርት ያደርጋል ከዛ የሆነች ሀገር ሻሽቶ ነገሩ ሲስተካከል ይመጣል አውቃለሁ ግን እኔ አሁን ወደፊት ሀብታም ሆናለሁ ሁሉም ቢሊየነር አቶንስ አሁን ቦሌ ብራስ ወደ ቦሌ ኤርፖርት የሚወስደው መንገድ ላይ ገብተናል ራኝስት ኤርፖርት በዚሁ ቆይ እንትን አለው ፕሌን ይታያል በዛው የሆነ ሾላል ከንግባል ጤሎን አርፋንስ ማለ ይላርኩ ኦኬ ለተመልካቾቻችን መንገድ ለቤተሰቦቻችን ሞተረኛ ካልመጣበት በስተቀር ችግር አለው አሁን ኤርፖርት ደርሰናል ለዚህም ዲያስፖራዎች ታውቁታላችሁ ይሄ አዲሱ መንገድ ነው ከኤርፖርት ቀጥታ ጎሮ የሚያወጣ መንገድ ነው እስኪ አይቼው አላውቅም እንግዲህ በደንብ ይዩት እናንተ አውጣ በፊት ስም እኮ ይከማል አሁን አውጣ the left side
በስመ አብ ወደዚህ ያሳየው ፓርኮቻችን ውስጥ ግራችን ብርድ መጥቶ በኔ ቦክስ እግዚአብሔር አንተ ግራችን በረደ በጣም Don't mind the chauffeur. Don't mind the chauffeur. እንዴት ነው የሚነዳው? ገመችስ ለነገሩ በጣም ይዳሉ V6 ገመችስ ለምንድን ነው ገመችስ የተባለው? ኧረ ልክ አይደለም። አሁን ነው የገባው። በመምጫው አልሄደም። ደስ ይላል ሶራ ያሉም ለነገሩ እና ጋይስ አሁን ጎሮ ደርሰናል። ወደ ቀኝ ኮዬ ፈጬ ቱሉ ዲምቱ የሚያስኬደው መንገድ ነው። ይሄ ደግሞ ጎሮ አደባባይ የሚወስደን ነው ማለት ነው። በቀጣይ የቱን መንገድ ላሳያችሁ? እስኪ በእናንተ ምርጫ። መንገድ ብቻ ሳይሆን እስቲ ማየት ነው ፈልጉት። አዲስ አበባ አዎ፣ አዲስ አበባ ላይ ከተሰሩት ውስጥ ይሄንን አሳየን በሉት። ሰፈራችሁ ወዲያው አሳያችኋለሁ ጋይስ። እና የዛሬ ቪዲዮቻችን ይሄንን ይመስል ነበረ። እንደተለመደው ላይክ እንዳይረሳ፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ፣ ወዳችኋለሁ። ባይ ባይ።